ነቅቻለሁ ይመስገን ምን ነው የኔ መቤት ምን ነው ክሊዮፓትራ በሬ ላይ ምን ተሰራለች ይቅርታ የራሳችን ይቅርታ እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ ቆንጆ እንዳይገባ ያጋድለናል አላልኩም ይኸውልሽ መተኮስ ተጀመረ ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ አንቺ ዛሬ እንደምትመጪ ባቅ ለሊቱን አድርገው ነበር ነይ ወደዚህ አንዴ ነይ ወደዚህ አንዴ ነይ ወደዚህ ኮረኮንቹ ልገልብጠው ከስር እኮ አስፋልት ነይ ወደ እኔ ልገልብጠው ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ አመሰግናለሁ እኛ ነው የምናመሰግነው እዚህ ሰፈር አንድ ዘመድ ነበረኝ ለምን ቁራጭ አይሆንም ዘመድ የሚጠይቅ ሰው ደስ ይለኛል ደስ ነው የቤት ቁጥራችሁ ስንት ነው ወይ በግል አልተሰጠንም በጅምላ ሰጡንና ተከፋፈሉን ሁሉም የሚቀለውን ወሰደ ከስንት እስከ ስንት ይገመታል እናንተ ቤተሰብ ያክስቴ ነው ያክስት የቤት ቁጥር ይረሳል አሎክስሽ ጄኔንም አክስት ቢሆን ጠይቀሽ ትሄጃለሽ ያክስቴ ስማን ነው አበብዬ ይሄን መልክ የት ነው ማለላታ አማን ነው እንዴ ነው አማን ቸሽም ነው ያለ ዋናው ነገር ይያለ ሰላም ዋናው ነገር ምን ልታዘዝ እንዴት አረግሽልኝ አባት ያንን ጉዳይ ሰርተፍኬቱ አለቀልሽ እኮ በስንት አሰራሽ በልደትዬ በስምንተኛ ክፍል ጨረስኩ በስምንት ምን ነው በማስተርስ ነበር የፈለግሽ አረ እሱ በቂ ነው በስ ከነ ዲግሪ ነው የሰጠሽ ከነ ጋውን እኮ ያየን የዛሬም ደግሞ በ10 ታረግ እዛ ማስተርስ ይይዛለሁ እንዴ አራት አመቻችተሽልኛል በቃ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው ለዚህም ለግለጣው ኤፍሬም እና ምን ይላል ወጅ ጽሁፍ ያንተ ነው እንዳክደኝ ይኸውልህ ሰማይ ቆይ ኤፍሬም ይላል ኒያሊያ ሾላ እዚህ ጋር ደግሞ ለወጣ ያረከው ሾላ ኒያሊያ አልከው እንጂ ያው ነው ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል ተናገረው ይሄ ሁሉ ያንተ ዕዳ ነው በለኝ ያንተን ነው ከፍላል ምን ችግር አትለይም እንዴ ታዲያ ያዳ ከፍላል ችግር የለም እሺ ነው ቆቅ ተፈልጎ ነው የተጠየቀውን ብቻ መልስ ቆቅ የቤት እንስሳ ነው ወይ ለኤምባሲ ነው እሺ ዋጋውን በምን እናውጣለን ቆቅማ የዱር እንስሳ ነው የዱር ነው ቆቅ የዱር ተሳቢ እንስሳ ነው መጥፎ ከዘንዶ ቀጥሎ ሁለተኛ እሱ ነው በመዥጉርጉርም በምንም አሁን ዲሽ ቤቷ ጋር ሂድ ቶሎ በል እየሄድኩ ነው እኮ እያንኳኳኩ ነው አንኳኳ ዩኒፎርም ጅቤ ሰላም ነው አንኳኳኛ አረ ታንተ ዘይ ታው ግን ታው አረ ጂንስ ነው በእውነቴ ነው ምን ያቆሳተራል ስንተኛው ነው ጦርነቱ ተሳስቼ ይሆን ስማ ስንተኛው ነው ጦርነት ያልከኝ እኮ ሶስተኛ አይደለ ሶስተኛ ያለብጦ ነብያ አንዷ ስለክፋት ሆስተር ብላ ሄደች አትግል ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ እኔ ስንተኛ ዓለም ጦርነት ላይ ደርሷል የተዛው ኮምፒውተር ቤት አካባቢ ነህ እቴ አጽፍልኝ በቃ ከሶስተኛ ጀምሮ እስከ አምስተኛው ያለው የዓለም ጦርነት ዓለም ወይና አስተናግድ ያለ በለው አይደ ባክ ሰው የት ላይ ደርሷል ካርክስ ባይ ፒክ አረግሻለሁ ፒክ እኔ ጌታ ለምንድን ነው የውጭ በር የማይዘጋው ሹልክ ብሎ ይወርዳል የውጭ በር መዝጋት ግን ጥሩ ነው እናቴ እብድና በር ሸብ ይወዳል ውረድሽ ወንድ ነህ አንተም ወንድ ነህ እኔም ወንድ ነኝ አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥም ይችላል አንድ ቀን ሁለታ ዋለ ሊልትሬን ይችላል አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ ያውቅ አሟልጭ እንጂ ፈንጠር አድርገኝ አንድ ፌርማታ ፈንጠር አድርገኝ እኔ ስከንፍ እመለሳለሁ ስከንፍ እኔ ውረድ ካልከኝ እወርዳለሁ አዳም ይዋረድ የምትል ከሆነ እወርዳለሁ ሔዋን ተሳቅብን ልውረድ ሔዋን ተሳቅብን አዳም እወርዳለሁ አዳም አስብበት ግን እሺ FBI ፀረ ተላላፊ በሽታ ተከላካዮች ነን ያልተከተበው ሻላችሁ አዎ ያጃፈተሽ ነኝ እስቲ በቅርብ ዳሰሽዋል የሳሎን ነው የሰርቪስ ሻላችሁ ሞቷል እኔን ሞቶ ምን አገኘው በመኪና ኪራጋ ይዲዲ ዋና መስጠት ነው በቃ ወይ ዜብራ ማለት ብቁር ወይ መብራት ላይ ይውሻ ነገር ስለምን ልጅ ኩሉ
ዩኒሴፍ ነው ጉድ ያደረገኝ እንደዚህ መድቦ። የውሻ ስቃይ መቼ ነው የሚቆመው? አዳሙ የመጀመሪያ ለምድከው እንስሳ እየተሰቃየ ነው። ብቻዬን አልቻልኩም። አዳሙ እንወቀዋለን። ፓውደር ቀብተውት ይሆን እንዴ? ምን ነው ዶክተር? ምን አጠፋ? ዳና 10 ቁጥር ሩምቴ ሩምቴል 100 ብር 100 ብር የሚከፍል በሽተኛ እኮ ነው ዶክተር። 100 ብር እየከፈለ የሚታመም በሽተኛ እንደቀል ሊወጣ ነው ይባላል እንዴ? 5 ቁጥር ያለውን በሽተኛ ኧረ እባካችሁ ዶክተር። ይቅርታ ዶክተር። ደህና አንተ ምንም መረጃ የላቸውም ብላችሁ ነው አይደለም እንደዚህ የምትጫወቱብን ነገር። መጠጊያ የላቸውም፣ መድረሻ የላቸውም፣ እፉዬ ገላ ናቸው ብላችሁ ነው አይደለም እንደዚህ የምትጫወቱብን ዶክተር። ደህና የለመደ ቤት ለምን አንደኛችሁን ዘግታችሁ ሆስፒታሉን ሆቴል አታረጉትም? እኔ በቅርብ ቀን ብዬ ለጥፍ ህዝብ ይሄን ጉዳይ በቀጥታ ማወቅ አለበት። ህዝብ ጆሮ መስጠት አለበት ለዚህ ጉዳይ። ህዝብ ምን አገባው? ህዝብ ምን አገባው እንዳትረሳችሁ። ይሄ ቋንቋ ነው ሀገሬን የገደላት ወደኋላ ያስቀራት የሞተታት። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቃለህ? ህዝብ ምን አገባው በሚል በቃ ዶክተር በጣም ያሳዝናል። ኤፍሬም ስማ፣ አንተ እኮ ሰርተህ መኖር የምትችል ነህ። እጅ እና እግር አለ። ይኸው ውሰዱት። እጅ ባዶ እጅ። አሁን ይሄ እጅ ነው። እጅ ከሌለ ምን ዋጋ አለው? እጅ ዶክተር እጅ ብዙ ነገር አለ። ኤፍሬም አታጋን እባክህ። ባቀለልኩት በወደድኩ። ቆይ እሺ፣ አንተ የዳነ በሽተኛ መውጣት የለበትም? ድኗል ብለን ፈርመናል ወይ ነው ዋናው ቁም ነገር። ነጥቡ መሆን ያለበት ድኗል ብለን ፈርመናል ወይ ነው። ማን ነው ሐኪሙ? ፈጣሪ ነው። ያዘው እያልኩ ያዘው አልኩት እኮ። ምንድን ነው ሀመር አደረገው እንዴ? ጅብ ኤክስኪዩቲቭ አደረገው እኮ ይዞ የሰው ሊፍት የህዝብ እኮ ነው። ያዘው እያልኩት ደርሼበታለሁ እኮ። እግሬን ላስገባ ስልኩ ነው ደግሞ ሆን ብሎ እኮ ነው። ተጭኖ ያቅም ይሄ ድንኳን የሚሆን ሰው ነው ያስታውቃል። ትንሹ ድሀ ትልቁ እንዳያወጣው ማለት መናት። እኔ በሽተኛ ይዣለሁ። ደክሞብኛል እያልኩት በሽተኛ ደከመብኝ እያልኩት አይዞህ አትበሰጭ። ደከመኝ እኮ አንተ ጋር ለመድረስ እኮ ነው። አይዞህ በጣም ነበር እኔ ተመልሼ ከዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ወይ ቀሬ ተቆረጠልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኛለህ? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይኸው ሊፍት በጠበቀ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ክራውድድ ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው። ሁሉን ይስተካከላል። ሁሉን አስተካክለዋል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገረኝ? ጭምጭምታ ነው። ንገረኝ ኤፍሬም ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሶዳቸውን ዝቅ እያደረጉ ክፋያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ሳያሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምፅ ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ካች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታስወጣኝ እኮ ሚስጥር
አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። ሰሜን አፍሪካ የት ነው? ሰሜን አፍሪካ ወደዚች ብቻ ተነስቷል። እሱ ከመጣ እንኳን ሞትም ማለት አስሞተን እሱ ከመጣማ ያው እንደፈረደብኝ ሰብሰብ አድርጌ እናንተ ልጅ የሚሄድ ኤፍሬም ደከመኝ። ዳኒ ቁጭ በይ ዳኒ ቁጭ በይ። አይዞህ ቤት እስኪመጣ ድረስ ቁጭ በይ። ተቀምጫለሁ እኮ ኤፍሬም ተቀምጫለሁ እኮ። ቀለልኩ የለውም እኮ ውጭ ሄዶ እንዲታከም ቦርዱ ወሰነ። ውጭ? አዎ። ቁጭ ብለህ ነው የምትነግረኝ ይሄንን? ተነስ። የት ውጭ? አሜሪካ። ምንድን ነው? እቺ አሜሪካ አፌ ውስጥ ነበረች። አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር። አቤት አሜሪካ ምን ይውጥሽ! ድጋሚ ተገናኘን። አንቺ አሜሪካ አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን እቀበላታለሁ። ብቻውን ነው ከአንድ አስታማሚ ጋር እንዴት ወስነዋል? መቼ ነው ታዲያ የምንሄደው? እኔ ፓስፖርት ምንም አላወጣሁም እኮ ገና። አትሄድም? የት? አሜሪካ። ለምን አትሄድም? ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ? የካፌውን በራራከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንቆቆ አድርጌ ነው። ዳኒ ሲቃዥ አልቃዠውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት? አንተ ዛሬ አሜሪካ ስመጣ ክፉ አንነካም። ዛሬ እቺ ደሃ ሀገር ትታዘበናለች። ተው በገዛ ሀገሩ ምን ታመጣለህ ይባላል። ምጣት ይምጣብ አልኩ ወጣ አልክ እኮ። ከዚህ በላይ በምንትል በአማርኛ አልክ። በኩሽቲክትን አረቤክትን ፍሬንችትን በምንትል ምንትል ከዚህ በላይ አልክ እኮ። ገንዘብ የሚከፍል ሰው ፈልግ። ውረድ ከጭንቅላቴ ውረዱ። ከኔ ላይ ውረዱ። አልፈልግም። ውሰዱቃችሁ ደግሞ ምን ንብረት አልፈልግም። ከራሴ ላይ ውረዱልኝ። አልፈልግም። ዝም በለዛል ሌባ አሻራህን በየቦታው በትን አሜሪካ ላይ ትሳል እንዴ? አውቃለሁ እኮ ሌባ ነህ። ሌባ ልባል አይገባም። ሌባ እንዳትለኝ። አሁን ዛሬ አሜሪካ ስለመጣች ሌባ ልትለኝ አይገባም። ታውቀኛለህ፣ አውቃለሁ። አታውቁኝም፣ አላውቃችሁም። በቃ ተውኝ። በቃ እፊ እስከ 200 ሺህ ብር እኮ ያስገኛል አሉ። ስንት አለኝ እኔ? ከ200 ድርሻም አለ። ዳንኤል ሰምቷል? ዳንኤልማ አልሰማም እንዴ? ሐኪሙ እኮ ምንም ደስታም ሆነ ሀዘን መስማት የለበትም፣ የልብ በሽተኛ ነው፣ በዛው ይቀራል ብሎ እነግረዋለሁ። እስቲ እፍዬ እነግረዋለሁ። አሬ እፍዬ እሺ ሄሎ ቀስ በይ እንጂ ጾታ ችግር የለውም። አሜሪካ ጾታ ችግር ሁሉም ታስተናግዳለች። ማን ወንድ ነህ ሴት ነህ ይሁን ወንደዛ በያ ቆፍጠን በል እሺ ምን ያህል እንግሊዝኛ ትሞክራለህ? ምንም እና እንዲሁ እንደ ደነስክ ነው የምትሄደው? እሺ ለማንኛውም የተወሰነ ጋይድን አደርግሃለን። እኔም ባልኖር እኔን ብታገኘኝ ጥሩ ነበር። ካለው ማለው ከሌለውም ሌሎችም ስላሉም ጋይድ ያደርጉሃል። አሜሪካ ቅድሜ በህብረተሰባዊነት አብቤ ለምለሜ ቃል ኪዳን ገብተው ቸርች በሽግሊንደ ሩዝቬልትና ኦባማ። ቻው በቃ እሺ። እሺ እስቲ 2 ብር ሽንኩርት ስጠኝ። የ2 ብር ሽንኩርት። ሽንኩርት ምንድን ነው? ሽንኩርት ራስ ሰላም አይደለም። የት እንደመጣ ታውቀዋለህ? ምንድን ነው ወንድሜ? አሜሪካ ኤምባሲ እኮ ነው። ዘው ብለህ
ሽንኩርት እያልክ ሂድ። አንተ አፍን እንዳከፍት በቃ ሽንኩርት ይቀራል እንጂ አፍን እንዳከፍት በቃ ተው አፍን እንዳከፍት ተው ተው። እቺ ልብሽ ማንን ነው የምታስፈራው? ሄሎ 911 ከስተመራችሁ ነኝ። ደውሉልኝ እስቲ በዚህ አንተ 2 ወይ 3 ደቂቃ ይኖራል በህይወት የመቆየት። አንተ ሰው ልታጠፋ ክፍታፍ በቃ ዝም ብለህ አጥንቃ። ሰብአዊ መብቴን ውሻ ነገር ነው። እኔ ምን እንደሚያደርጉት ስልክ ስጠው። አንተ ኤፍሬም የሚባል ዱርዬ አለ እዚህ አንሸጥም። ምን ይሄን ያልከኝ? ዱርዬ መሆኑ እንኳን አላውቅም። ምን አስቸገረ ነገር አለ? ለማንኛውም ብትመክረው ጥሩ ነው። ይመከራል ይዘከራል። እንደ ምን ነው? ተጠንቀቅ ብለው ከምን ካስከፊው በሽታ ከምን ከወባ ወረርሽኝ ከመንጋ ከትንኝ መንጋ ከምን ሁሉንም ማወቅ ያለው ተጠንቀቅ ብለው ይኸው ወደኔ ይጠነቀቃል። እኔም ጠነቀቃችሁም ይጠነቀቃል። ግን ምንድን ነው የበደለው ደግሞ? ይኸው እኔ ኤፍሬም መሲህ ከሆነ እዚህ ማዕዶ ብትል ማቀኝ ሰው እና የሱ መጠበቅ ይጠነቀቃል። መታወቂያ ከበለ ይኸው አውጣልኝ አለኝ መታወቂያ ይጠነቀቃል። ይደውልልህ ስጠው በለኛ። መጀመሪያ አትለኝም ወይ? ማኔ ነው የሚለው አስነጥሳለሁ እንዴ? ማስጠንቀቅ ብርቅ ነው እንዴ? እኛ እኮ ተጠንቀቀንም ማስጠንቀቀንም ምን አቀነን ሰው ነን። እቺ እንዴት እድሜን መሳሪያ እንደው ይዤ ባልወጣ። አንተ የጦር መሳሪያን እዚህ አስቀምጥ። ሁሌም ሬዲዮን ምን እንደሚገጥምህ አታውቅም። ሁሌም ውዳሴ ማርያሜን